شنو التابوت؟ من دنو تابوت؟ تابوت قصة ربانية. هي يا جيتاچن اللهم تاريخ الله تابوت يميلو ጉዳይ ላይ قصة مذكورة بالقرآن الكريم. القرآن ላይ የተጠቀሰ አለ። القصة لا يمكن أن نقول إن ما في شيء اسمه التابوت. ታቦት የሚባል የለም የሚል አማኝ ሰው ሊኖር አይችልም ከእስልምናውም ከክርስቲያኑ። احنا نسميه تابوت العهد. እኛ የቃል ታቦት እንለዋለን። የሚስጥረ ታቦት ማለት ነው። ሚስጥር ውስጡ የያዘ ወይም ቃል ውስጡ ተጽፎ ያለበት የያዘ المسلمين. ሙስሊሞች واظن الانجليز والاوروبيين يسمون عندهم ايضا موجود في تاريخهم في كتبهم በፈረንጆቹም ጋር አለ መጽሐፎቻቸው ጋር ምናምን ተጠቅሷል። الدينية موجود يسمونه the Ark of Covenant. Ark of Covenant ይሉታል። وبالاثيوب يسمونه التابوت. በኢትዮጵያ ግን ታቦት ነው የምንለው። በአረብኛው ታቡት ነው። ታቦት እና ታቡት አንድ አይነት ነው። እናወራው ስለ አንድ ጉዳይ ነው። باللغة الأثيوبية በኢትዮጵያ ቋንቋ قرآن مذكور በቁርአን ላይ ታቦት ተጠቅሷል ይላል። እሱ ስም አያውቀውም ማለት ነው። ኦኬ አለ። الآية تقول التابوت ቁርአን ላይ فيه سكينة فيه سكينة መረጋጋትን የሚሰጥ ማለትም ውስጡ እርጋታ ያለው መልእክት ያለበት ربكم ከጌታችሁ የመጣ አሁን ማን ያምናል የቃል ኪዳኑ ታቦት ቁርአን ተጠቅሶ ወይም ደግሞ ስሙ ተጽፎ ይገኛል ቢባል ግን እውነታው ደግሞ ከዚህ በተቃራኒ ነው። ታቦት ወይም የቃል ኪዳኑ ጽላት በመጽሐፍ ቅዱስ ብቻ የተጠቀሰ ሳይሆን በእስልምና መጽሐፍ በሆነው በቁርአንም ተጠቅሶና ስሙ ተጽፎ ይገኛል። ይህን ያወቀውና የተረዳው ይህ የምንመለከተው ታዋቂ የእስልምና መምህር ታቦት በቁርአን ታቦት ተብሎ የተጻፈው ለሙሴ የተሰጠነው በማለት ይህም የቃል ኪዳን ታቦት ዛሬ በኢትዮጵያ አክሱም ጽዮን እንደሚገኝ ማረጋገጫና የእውነት ምስክርነቱን እየሰጠ ይገኛል። ይህ የእስልምና መምህር ሃይማኖታዊ ትንታኔና ማብራሪያን በመስጠት ታቦት ወይም ታቦት ተብሎ በቁርአን የተጠቀሰው ኢትዮጵያውያኖች የያዙት ከኢየሩሳሌም ወደ ኢትዮጵያ አክሱም እንደመጣ እውነት ነው በማለት ቁርአንን እየጠቀሰ ምስክርነትን በመስጠት ላይ ይገኛል።